የዚህን አሳዛኝ ዶክተር ታሪክ ስሙት። ዶክተር ኢማም እንድሪስ እባላለሁ። ጠቅላላ ሐኪም ነኝ። በባቲ የመጀመሪያ ሆስፒታል ስራ ከጀመርኩ 8 ወር ሆኖኛል። ቤተሰቦቼን ካየው 1 ዓመት ከ6 ወር በላይ ሆነኛል። በጣም ናፍቀውኛል። አንድ ቀን ከእናቴ ስልክ ተደውሎ ልጄ እንዴት ነህ አለችኝ። አለሁማ እንዴት ናችሁ አልኳት። አንድ ቆንጅዬ እኔ ያላሳደግኳት እናቴ ያሳደገችልኝ ልጅ አለችኝ። እናቴም ልጄ ያው እንግዲህ ይደረሰ ደግሞ ማዳበሪያ ማውጫ የለኝም፣ እባክህ እስኪ 20 ሺህ ብር ካለ ፈልግልኝ አለችኝ። ልቤ ቀጣለች። አጋጣሚ ታካሚ ጋር ነበርኩና ታካሚ መደንገጤን አይታ ምነው ችግር አለ አለችኝ። በእርግጥ ችግሬን ብነግራትም አታምነኝም። ዶክተር ነኝና እሺ ደውላለሁ ብዬ ስልኩን ዘጋው። ሳምንት ሳልደውል አለፈ። እሷም አልደወለችም። ጨነቀኝ። ከጓደኞቼ አልጠይቅም፣ እነሱም የላቸውም። ብቻ ለሳምንት ያክል ሆስፒታል እገባለሁ። ታካሚው 3 ጊዜ ካልነገረኝ አይገባኝም። ምን እላለሁ? በመሃል ሐሳቤ እናቴና ለልጄ የምገዛላት ልብስ ማጣቴን የሚያሳስበኝ። 2 ሳምንት ሲሞላ እናቴን ምንም ብር የለኝም አልኳት። አላመኑኝም። ደሞዜ ተቆራርጦ 9000 ነው፣ ምንም አይበቃኝም አልኳት። ይቅርታ ልጄ በቃ ተው አለችኝ። ልብሱንም አባቴ ይፈልግላታል አለችኝ። አለቀስኩ በጣም። በእኔ ተስፋ እንደቆረጠች ያስታውቃል። እኔ ልብስና ጫማ ከገዛው በጣም ቆይቻለሁ። አሁንም ከዛ የተለየ አይደለም፣ ያንኑ ኑሮ ነው እየኖርኩኝ ያለው ሲል ይህ ዶክተር በምሬት ይህንን ጽፏል። በጣም ነው የሚያሳዝነው። በነገራችሁ ላይ ኢትዮጵያ ውስጥ ወታደር፣ ዶክተር፣ መምህር የመጨረሻ ዝቅተኛ ተከፋዮች ናቸው። እንግዲህ ወታደር ሲባል ፌዴራል ፖሊስ፣ መከላከያ፣ ሌሎች የጸጥታ አካላትን ጨምሮ ፖሊስ ራሱ ከፌዴራል የተሻለ ክፍያ ይከፈለው። አስተማሪ፣ ዶክተርም እኛ ሀገር እንደዛ ነው። ለምን ይህንን ጉዳይ የሚመለከታቸው አካላት ችላ እንደሚሉት አላቅም። እንዲህ አይነት ጉዳዮች በጣም በተደጋጋሚ ይሰማሉ። አሁን ደግሞ አምርሮ የመጣ የዶክተሮች ችግር ነው። እንግዲህ በጣም አምርሮ ብዙዎችም እየተቃወሙት ይገኛሉ። ለማንኛውም ይሄንን ቪዲዮ በለቀቀ በማግስቱ እንግዲህ በጣም ብዙ ሰዎች ለምን እንደዚህ አጋራህ፣ ለምን እውነታውን ተናገርክ በሚል ይመስላል እየተቃወሙት ይገኛሉ። እስኪ እሱም የሰጠው ምላሽ አለ እንስማ። ባለፈው የሁላችንንም ልብ ስላዛዘነው ዶክተር ተጨማሪ መረጃ ልንገራችሁ። እኔ ገመናዬን ገልጬ አሳየው እንጂ የብዙ ዶክተሮች ህይወት ነው። ለዶክተሮች ድምጽ ሲሆን ገመናዬን ሳሳይ ለተከፋችሁ ይቅርታ። የመጀመሪያ ዲግሪን ከሚዛን ቴፒ ዩኒቨርሲቲ በከፍተኛ ማዕረግ ተመርቄ በየካቲት 22 ሆስፒታል በ3145 ብር እጄ ላይ 2300 ብር ተጣልቶ በሚደርስ ደሞዝ ተቀጠርኩኝ። በሰዓቱ 1500 ብር ለቤት ክራይ የምከፍል ሲሆን በቀረ 700 ብር ላይ ተጨማሪ ገቢ ለማግኘት በግል ሆስፒታል ማታ ማታ ሰርቻለሁ። በተከታታይም ያለ እንቅልፍ 3 እና 4 ቀኖችንም እሰራ ነበረ። ለሕክምና ባለኝ ልባዊ ፍላጎት በ2010 ዓመተ ምህረት ካለውበት ስራ ሙሉ በሙሉ በመልቀቅ በወሎ ዩኒቨርሲቲ ሕክምናን ለማጥናት ገባው። 11 ዓመታትን ሐኪም ለመሆን ያሳለፍኩ ሲሆን በዚህች አጭር ደቂቃ ተወርቶ የማያልቅ መስዋዕትነት ከፍያለሁ። ከባዱ ውጣ ውረድ የሕክምና ትምህርቴን ያለ ቤተሰቦቼና ያለ ባለቤቴ ድጋፍ ማጠናቀቅ ለኔ እጅግ ከባድ ነበር። ውድ እናትና አባቴ እንዲሁም ውዷ ባለቤቴ፣ ያለ እናንተ ድጋፍ ሐኪም መሆን አልችልም ነበር። በጣም አመሰግናለሁ።